ሰበር ዜና ፓኪስታን አሜሪካ እና ኢራንን ልታደራድር ነው ተባለ። የሱዳን ባለስልጣናት ኢትዮጵያ በኩርሙክ ላይ ለተሰነዘረው የአመፀኞች ጥቃት ድጋፍ እያደረገች ነው ሲሉ ከሰሱ። በመካከለኛው ምስራቅ ሌሊቱንም ጦርነቱ የቀጠለ ሲሆን ኢራን ሌሊቱን በርካታ ሚሳኤሎችን ወደ እስራኤል ያስወነጨፈች ሲሆን በቴል አቪቭ እና በደቡባዊ እስራኤል የመኖሪያ ህንፃዎች ላይ ጉዳት ደርሷል። እስራኤል እንዲሁ በቤይሩት በሂዝቦላ መሰረተ ልማቶች ላይ 2 ድብደባዎችን መፈጸሟን አስታውቃለች። በቅድሚያም የአሜሪካና የኢራን ድርድር። የአሜሪካ እና የኢራን ባለስልጣናት በፓኪስታን ተገናኝተው እንደሚወያዩ የተለያዩ መረጃዎች እየወጡ ነው። የፓኪስታን የውጭ ጉዳይ ሚኒስቴር ቃል አቀባይ ተደራዳሪዎች የሚፈልጉ ከሆነ አገራቸው ውይይቶቹን ለማስተናገድ ሁሌም ፈቃደኛ ናት ሲሉ ለቢቢሲ ተናግረዋል። ታሂር አንድራቢ ለቢቢሲ እንደገለጹት ፓኪስታን በቀጠናው ሰላም እና መረጋጋት እንዲሰፍን በተደጋጋሚ ስለ ውይይት እና ዲፕሎማሲ ስትወተውት እንደነበር ተናግረዋል። አንድ ራቢ ከየትኛውም አካል ጋር ስለ ውይይቶች መነጋገራቸውን አላረጋገጡም ወይም አላስተባበሉም። ዋይት ሃውስ ቀደም ሲል ሁኔታውን እርግጠኛ የሆነ ጉዳይ አለመሆኑን አስጠንቅቆ በኢራን እና በአሜሪካ ከፍተኛ ባለስልጣናት መካከል መደበኛ ስብሰባ አለመደረጉን አስታውቋል። የፓኪስታን ከፍተኛ ባለስልጣናት ከአሜሪካ ሹማምንት ጋር ስለመነጋገራቸው የተሰጠ ይፋዊ መግለጫ የለም። የአሜሪካው ፕሬዝዳንት ሰኞ ዕለት ለጋዜጠኞች ሲናገሩ ከኢራን ጋር በ15 ነጥቦች ዙሪያ መወያየታቸውን ገልጸው ቀዳሚዎቹ የኒውክሌር ጦር መሳሪያ ጉዳይ እንደሚሆን አብራርተዋል። ትራምፕ ከኢራን ከፍተኛ ባለስልጣን ጋር በነበራቸው ውይይት ወቅት አማካሪያቸው ስቲቭ ዊትኮፍ እና አማቻቸው ጃሬድ ኩሽነር አብረዋቸው እንደነበሩ ገልጸዋል። ስቲቭ ዊትኮፍ እና ኩሽነር ዩናይትድ ስቴትስ በእስራኤል እና በሐማስ መካከል ያደራደረችውን የተኩስ አቁም እንዲሁም ውጤት ያላመጣውን የዩክሬን እና ሩሲያ የሰላም ንግግር በበላይነት መርተዋል። ትራምፕ አክለውም ቴሄራን የኒውክሌር ጦር መሳሪያ ፕሮግራሟን ለመተው ፈቃደኛ ትሆናለች የሚል ሐሳብ እንዳላቸውም ገልጸዋል። ይህ በእንዲህ እንዳለ በአሜሪካ እና በኢራን መካከል እየተካሄደ ነው ስለተባለው ንግግር አሁንም እርግጠኛ ሆኖ መናገር አይቻልም። ሰኞ ዕለት የአሜሪካው ፕሬዝዳንት አገሪቱ ገንቢ ውይይት ማድረጋቸውን ሲናገሩ የኢራን ባለስልጣናት ደግሞ ምንም አይነት ንግግር አለመጀመሩን በመግለጽ አስተባብለዋል። በኋላ ላይም ዋይት ሃውስ ሁኔታው እርግጠኝነት የሌለው መሆኑን ገልጿል። ሰኞ ዕለት በአሜሪካ የቢቢሲ አጋር የሆነው ሲቢኤስ ከፍተኛ የኢራን ውጭ ጉዳይ ሚኒስቴር ባለስልጣንን ጠቅሶ በአደራዳሪዎች በኩል የመወያ ነጥቦች ደርሰውናል እየተመለከትነው ነው ማለታቸውን ዘግቧል። የትራምፕ የመካከለኛው ምስራቅ ልዩ መልእክተኛ ስቲቭ ዊትኮፍ በዚህ ሳምንት ከኢራን ባለስልጣናት ጋር ፓኪስታን እንደሚገናኙ መረጃዎች ወጥተዋል። ፓኪስታን ጥያቄ ከቀረበላት ውይይቶችን ለማስተናገድ ደስተኛ መሆኗን ገልጻለች። ፕሬዝዳንት ትራምፕ ከኢራን ጋር ንግግር መጀመራቸውን ከገለጹ በኋላ የነዳጅ ዘይት ዋጋ ቀንሶ የነበረ ቢሆንም ዛሬ በበርሜል $100 በላይ እየተሸጠ ይገኛል። ኢራን በዛሬው ዕለት በርካታ ሚሳኤሎችን በእስራኤል ላይ ማስወንጨፏን ገልጻ የዩናይትድ ስቴትስ ፕሬዝዳንት ትራምፕ ከኢራን ባለስልጣናት ጋር ውጤታማ ውይይት አድርገናል ማለታቸውንም ውድቅ አድርጋለች። ትራምፕ ውይይት አድርገናል ካሉ በኋላ በኢራን የኃይል ማመንጫዎችና ሌሎች የኢነርጂ መሰረተ ልማቶች ላይ የሚደርሰውን የቦምብ ጥቃት ለ5 ቀናት አዘግይተውታል። በማህበራዊ ድረገጻቸው ላይ ትራምፕ እንዳጋሩት አሜሪካ እና ኢራን ስለ መካከለኛው ምስራቅ ሙሉ እና አጠቃላይ የጦርነት አፈታት ዙሪያ በጣም ጥሩ እና ውጤታማ ውይይቶችን አድርገናል ብለዋል። በዚህ ምክንያት ትራምፕ ኢራን የሆርሙዝ ባህርን እንደገና ካልከፈተች በሚል የኢራንን የኃይል ማመንጫዎች ለመምታት የነደፉትን እቅድ ለ5 ቀናት አራዝመዋል። ይህ ጥቃት የኢራንን የኢነርጂ ጣቢያዎችን ብቻ የሚመለከት ሲሆን አሜሪካ በሀገሪቱ ላይ የምታደርሰው ጥቃት መቀጠሉን የአሜሪካ ባለስልጣን ጠቅሶ ሴማፎር ዘግቧል። አሜሪካ እና እስራኤል ጦርነታቸውን በየካቲት 28 ከከፈቱበት ጊዜ አንስቶ ኢራን 20 በመቶ የሚሆነውን የዓለም ዘይት እና ፈሳሽ የተፈጥሮ ጋዝ መተላለፊያ የሆነውን ቁልፍ የባህር ወሽመጥ ዘግታለች። እስካሁን በጦርነቱ ከ2000 በላይ ሰዎች ተገድለዋል ሲል ሮይተርስ ዘግቧል። በቀጣይም በኢትዮጵያና በሱዳን ድንበር አካባቢ ምን ተፈጠረ? የሱዳን ባለስልጣናት ኢትዮጵያ የፈጥኖ ደራሽ ኃይሎችን RSF እና የሱዳን ህዝብ ነጻ አውጪ ንቅናቄ ሰሜን SPLMN ጥምር ኃይሎች በስትራቴጂካዊቷ የድንበር ከተማ ኩርሙክ ላይ ለሰነዘሩት አዲስ ጥቃት ድጋፍ አድርጋለች ሲሉ መክሰሳቸውን ሱዳን ትሪቢዩን ዘገበ። የዜና ምንጩ የጠቀሰው የሱዳን መንግስት ባለስልጣን እንደገለጹት ኢትዮጵያ ከሁለቱ አማጺ ቡድኖች ጋር ትስስር ያለ
ላላቸው ታጣቂዎች በግዛቷ በኩል እንዲንቀሳቀሱ በመፍቀድ ጥቃቱን ደግፋለች ብለዋል። ምንጩ አክሎም የጦር ተሽከርካሪዎች ከኢትዮጵያ አሶሳ ተነስተው ጥቃቱን ከመሰንዘራቸው በፊት ወደ ድንበር አካባቢዎች መጓዛቸውን ገልጸዋል። በኩርሙክ ዙሪያ ውጊያው ጠንክሮ የቀጠለ ሲሆን በርካታ ግንባሮች ግጭቶች እየተካሄዱ መሆኑ ተዘግቧል። የሱዳን ህዝብ ነጻ አውጪ ንቅናቄ ሰሜን ከከተማዋ 20 ኪሎ ሜትር ርቀት ላይ በምትገኘው ጁሩት አቅራቢያ የሱዳን ጦር ክፍሎችን መደምሰሱን፣ የጦር መሳሪያዎችን መማረኩንና መኮንኖችን በቁጥጥር ስር ማዋሉን ገልጿል። ሌሎች ወታደሮችም ወደ ኤድ ዳማዚን ማፈግፈጋቸው ተነግሯል። ከኢትዮጵያ እና ከደቡብ ሱዳን ጋር በሚያዋስኑ በርካታ አካባቢዎች ባለፉት ቀናት ግጭቶች ያገረሹ ሲሆን የጁሩት አካባቢ ባለቤትነት ባለፈው ሳምንት በሱዳን ጦርና የፈጣን ደጋፊ ኃይሎች የሱዳን ህዝብ ነጻ አውጪ ንቅናቄ ሰሜን አርኤስኤፍ እና ኤስፒኤልኤን ጥምረት መካከል ሲዘዋወር መቆየቱ ተገልጿል። ኩርሙክ በሱዳን ያለፉት ግጭቶች ወቅት በተደጋጋሚ በተለያዩ ኃይሎች እጅ የቆየች ከተማ መሆኗ በድንበር አካባቢ ያላትን ስትራቴጂካዊ ጠቀሜታ ያሳያል። ይህ ክስ የቀረበው ሮይተርስ በየካቲት ወር 2018 ዓ.ም ኢትዮጵያ ከሱዳን ድንበር አቅራቢያ በቤኒሻንጉል ጉሙዝ ክልል አርኤስኤፍ ጋር ግንኙነት ላላቸው ታጣቂዎች የስልጠና ካምፕ እያዘጋጀች ነው የሚል ዘገባ መውጣቱን ተከትሎ ነው። የዲፕሎማሲ እና የደህንነት ምንጮችን እንዲሁም የሳተላይት ምስሎችን ዋቢ ያደረገው የሮይተርስ ዘገባ ተቋሙ አዳዲስ ታጣቂዎችን ለመመልመል ሊያገለግል እንደሚችል ጠቁሞ ነበር። የኢትዮጵያ ባለስልጣናት ለዚህ ክስ እስካሁን ይፋዊ ምላሽ አልሰጡም። የተባበሩት አረብ ኤሚሬቶች በበኩሏ በጉዳዩ ላይ እጄ የለበትም ብላለች። የሱዳን ባለስልጣናት ቀደም ብሎ ተመሳሳይ ክሶችን ሲያቀርቡ የቆዩ ሲሆን ባለፈው የካቲት ወር መጀመሪያ ላይ የፈጣን ደጋፊ ኃይሎች የሱዳን ህዝብ ነጻ አውጪ ንቅናቄ ሰሜን ታጣቂዎች በኩርሙክ ወረዳ ዲም ማንሱር ላይ የጥምር ጥቃት ለመሰንዘር በኢትዮጵያ በኩል ወደ ብሉ ናይል ግዛት መግባታቸውን መግለጻቸው ይታወሳል። ከአዲስ አበባ ለቅርብ ጊዜውም ክስ ምላሽ አልሰጠችም። ከህዳር ወር 2018 ዓ.ም መጀመሪያ ጀምሮ የሱዳን ባለስልጣናት ኢትዮጵያ የፈጣን ደጋፊ ኃይሎችን አርኤስኤፍ ትደግፋለች የሚል ተደጋጋሚ ክስ ሲያቀርቡ ቢቆዩም የኢትዮጵያ መንግስት በጉዳዩ ላይ አስተያየት ከመስጠት ተቆጥቧል። አልጀዚራ አረብኛ በወቅቱ ከፍተኛ የሱዳን መንግስት ምንጮችን ጠቅሶ እንደዘገበው ካርቱም በምስራቅ ሱዳን አዲስ የጦር ግንባር ለመክፈት እየተዘጋጀች የነበረው ኢትዮጵያ የፈጣን ደጋፊ ኃይሎች እና የውጭ ታጣቂዎች በብሉ ናይል ድንበር አቅራቢያ የስልጠና ካምፕ እንዲመሰርቱ ፈቅዳለች በሚል ነው። ባለፈው ጥር ወር አጋማሽ ላይ የሱዳን ታጣቂ ኃይሎች ኤስኤኤፍ በብሉ ናይል አካባቢ ለ72 ሰዓታት ባካሄደው ወታደራዊ ዘመቻ በርካታ የፈጣን ደጋፊ ኃይሎች ተሽከርካሪዎችን ማውደሙን አስታውቋል። የሱዳን ጦር ጠቅላይ መምሪያ ባወጣው መግለጫ በደርዘን የሚቆጠሩ ታጣቂዎችም መገደላቸውን ወይም መቁሰላቸውን ገልጿል። የሱዳን ጦር በሌሎች አካባቢዎችም ከባድ ውጊያ መደረጉን የገለጸ ሲሆን በኮርዶፋን 56 እንዲሁም በዳርፉር 47 የፈጣን ደጋፊ ኃይሎች ተሽከርካሪዎች መውደማቸውን ጠቅሷል። በተጨማሪም በርካታ የነዳጅ እና የጥይት መጋዘኖች በተለያዩ ቦታዎች መመታታቸውን አክሏል። ባለፈው ሳምንት ሱዳን ትሪቢዩን የሱዳን መንግስት ምንጮችን ጠቅሶ እንደዘገበው የፈጣን ደጋፊ ኃይሎች የሱዳን ህዝብ ነጻ አውጪ ንቅናቄ ሰሜን ከደቡብ ሱዳን ግዛት ተነስተው በሱዳን ብሉ ናይል አካባቢ ላይ ሰፊ ጥቃት ሰንዝረዋል። ጥቃቱ በባው ወረዳ የሚገኙትን አልሲሊክ፣ ሚልካን እና ሌሎች ቦታዎችን ኢላማ ያደረገ ሲሆን የሱዳን ጦር 4ኛ እግረኛ ክፍለ ጦር ባለስልጣናቱ የውጭ ወረራ ሲሉ የገለጹትን ጥቃት ለመመለስ ከባድ ውጊያ ማድረጉ ተገልጿል። አንድ ከፍተኛ የሱዳን መንግስት ባለስልጣን ደቡብ ሱዳን ግዛቷ ለስልጠና እና ለወታደራዊ መሳሪያዎች ዝውውር እንዲውል ፈቅዳለች ሲሉ ከሰዋል። ግጭቱም በባው ወረዳ ውስጥ ሰፊ የሲቪል መፈናቀል እንዲከሰት ማድረጉን ባለስልጣኑ ገልጿል። ጥር 19 ቀን 2018 ዓ.ም የሱዳን ጦር ከኢትዮጵያ ድንበር አቅራቢያ የሚገኘውን የአል ሲሊክ አካባቢ ከባድ ውጊያ ካደረገ በኋላ በድጋሚ መቆጣጠሩን አስታውቋል። አናዶሉ የዜና ወኪል የጠቀሰው የ4ኛው እግረኛ ክፍለ ጦር መግለጫ ቦታው በድጋሚ የተያዘው በታቀደ ወታደራዊ ዘመቻ መሆኑን እና የፈጣን ደጋፊ ኃይሎች ታጣቂዎች ላይ ከፍተኛ የሰው እና የንብረት ጉዳት መድረሱን ገልጿል። ጦሩ አክሎ ግጭቱ በአብድል አዚዝ አል ሂሉ የሚመራውን የሱዳን ህዝብ ነጻ አውጪ ንቅናቄ ሰሜንን ማካተቱን ቢገልጽም ከፈጣን ደጋፊ ኃይሎች ወይም የሱዳን ህዝብ ነጻ አውጪ ንቅናቄ ሰሜን ወገን እስካሁን የተሰጠ ምላሽ የለም ሲል ገልጿል።